አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ተከታታዮች እንዴት ናቸው? ሰላም ናቸው? ወይን ያለው አልሐምዱሊላህ። ዛሬ ደግሞ በሌላ ትዕዛዝ ተመልሼ መጥቻለሁ። የዛሬዋ እህቴ ያዘዘችኝ መፈርሻ የቤት እቃ አዛኛለች። ኢንሻአላህ ቪዲዮ እንዳይረዝምባቸው ለዛሬ መፈርሻውን ብቻ አሳያችኋለሁ። እንደዛውም ብርድ ልብስ አለ፣ መጋረጃ አለ። እሱን አሳያችሁና ነገ ኢንሻአላህ የቤት እቃዋን ማሳያችሁ ይሆናል ማለት ነው። ይቺ እህታችን ያዘዘችኝ መፈርሻ ይህንን ይመስላል። 15 ትራስ ከነ ልብሱ፣ 5 ፍራሽ ከነ ልብሱ፣ እንደዚሁም 5 ተከያ አዛኛለች ማለት ነው። ለዚህ መፈርሻ ማች ያደርጋል ብዬ ያልኩት ይህንን ምንጣፍ ነው። እሷን መርጠው ነው እህታችን እናስመርጫት ነው የገዛሁላት። ያው በተወሰነ ይሄ ይቀራረባል። ይሄ ከለር ይሄንን ራሱን ከለር ብናደርገው በጣም እንትን ይላል ማለት ነው። ብዙም ውበት አይኖረውም። ተክዩ ይሄን ይመስላል። ትራስ ጨርቁን 450 ብር ነው ያሰራሁት። ይሄን እንትኑን ደግሞ 1000 ብር ልብሱን ከታችም ገበር አለው። እስከ ገበሩ 1300 ብር ነው ያሰራሁት ከነገበሩ ማለት ነው። ከስር ገበር አለው ፍራሹ። ተኪያ 1300 ብር በአንደኛው ማለት ነው። ይሄ ምንጣፍ 8000 ብር ትልቅ ነው። 2 በ4 የሚባለው ነው። በጣም ትልቅ ነው። ፍራሻው አንድ ተርፎብኝ እዚህ ጋር ቆሜዋለሁ ማለት ነው። እንደዚህ ውብ የሆነ መፈርሻ ሰርቼለታለሁ ለእህታችን። ለዚች ጊዜ እንደዛውን ብርድ ልብስ ድርሎቭ የሚለውን 12 ኪሎ ገዝቼላታለሁ። እስኪ ለዘርጋና ላሳያችሁ። ብርድ ልብሷ ይሄንን ይመስላል። በጣም ነው የሚያምረው። በጣም ከባዳ ነው። 12 ኪሎ ነው የገዛሁላት። ይህ 7000 ብር ነው የገዛሁት። እንደዚሁም ለዚች ጊዜ መጋረጃ አንድ የመስኮት መጋረጃ ይሄንን አንድ መስኮት መጋረጃ 800 ብር ነው። እንደዚሁም ለፍሬንች ዶር የሚሆን መጋረጃ እንደዚህ። ይሄ መጋረጃ የፍሬንች ዶር መጋረጃ ነው። 10 ሜትር ነው ያሰራሁላት። ይሄ ገበሩ ነው። ኢንሻአላህ ከቻልኩ ሰቅዬ ያሳያችኋለሁ። እንግዲህ መጋረጃ እንዳያችሁት ገበሩ ነው። ይሄ ከስር የሚሆነው ነው። ከላይ የሚሆነው ደግሞ ተሰሪዋለ። ይሄ ከላይ ያለው ነው። በጣም ከባዳ ነው። ማሻአላ ከቻልኩ ሰቅዬ ያሳያችኋለሁ። ይሄ ከአንድ ጎን የሚሆነው ነው። እዚህ ጋር ደግሞ አለ ከአንድ ጎን የሚሆነው በጣም ብዙ ነው። አክሰሰሪ ያለው እዚህ ጋር መስቀያ ብረት አለ። ይህ መስቀያ ብረት ከጎንና ከጎን የሚታደሙት ናቸው። ይህ መስቀያ ነው። እነዚህ ሆኖች የመጋረጃ መያዣ ናት። እቺ 350 ብር ሜትር በ800 ብር ሂሳብ ነው የገዛሁት። ይሄ በጣም ከባዳ ወፍራም ነው። 750 ብር ይሸጣል። ትንሽ ሳሳ ነው፣ ግን ይሄ ወፍራም ነው። በ800 ብር ነው። ሜትር 10 ሜትር ነው። እንደዛውም የመጋረጃ እንጨት አለ።
የመጋረጃው ብረት ይህን ይመስላል። ሁለት ነው፣ 3 ሜትር። አንዱ የገበሩ መያዣ ሲሆን አንዱ ደግሞ ከላይ ያለው ማለት ነው። ሁለት መስቀያ ነው። ሜትር በ400 ብር ነው። እንደዛ በዛ መታወት። ነጯ ደግሞ ለመስኮት ትሆናለች ብዬ እችን ያደረኩላት። እንግዲህ እዚች እህታችን ትራስ እዚህ ጋር ላባ ትራስ አላት። ሁለት ላባ ትራስ 350 700 ብር ማለት ነው። ሁለት ገዝቼላታለሁ። የእህታችን ትዕዛዝ ይህን ይመስላል። ነገ ኢንሻአላህ በድጋሚ የቤት እቃዋን ማሳያችሁ ይሆናል። እዚህ ላይ ቢጨምረው ደቂቃው ይረዝማል ብዬ ስላሰብኩ ነው ለብቻ አላውቀው ያሰብኩት። እንደዚህ ውብ የሆነ መጋረጃውን ከእንትኑ ጋራ ማች የሚያደርግ ከመፈርሻዋ ጋራ ገዝቼላታለሁ። ሰብስክራይብ ያደረጋችሁ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።